ገባው እሰማለሁ እሰማለሁ ይሰማል ኦኬ ታንኪዩ አመሰግናለሁ ይሰማል አላችሁኝ አመሰግናለሁ እንግዲህ የኢትዮጵያ ፖለቲካ አንበሳ ስም ሲል ድመትም አንበሳውን አትፎክራለች አይነት አባባል አለ ትናንት ሀገራቸው ለቀው ተሰደው ጥገኝነት የተቀመጡ አገር ካጂዎች ሙርከኞች ዛሬ ህዝብን መከታ አርጎ ቀረርቶ ሲነፉ ማየት ያሳፍራል ሁለት ነገሮችን ማንሳት ፈልጋለሁ ዶክተር አብይ ትናንት መግለጫ ሰጥቶ ነበር በዛ መግለጫ ላይ የሟቾቹን ስም ዝርዝር ብሔርና ሃይማኖት ጠቅሶ ነበር የገለጸው እንዴት ብሔርና ሃይማኖት ይገልጻል የሟቾችን ስም ብለው የተንጫጩ ቡድኖችን ያያየው ነበር ጠቅላይ ሚኒስቴሩ ትክክል ነበሩ በብሔሬ ነው የሞትኩት ብለ ያለቀስክ በሃይማኖቴ ነው የሞትኩት ይያልክ ካለቀስክ ሬሳውን የኔ አይደለም ብለ መካድ አትችልም ስም ዝርዝሩን አውጥቶ የነገረ በሞተብልህ ቁጥር እንድታለቅስ በየመንደር እንድታለቅስ ስለሆነ ቆማችሁ በብሔራችሁ ምታምኑ ከሆነ ሞታችሁን በብሔራችሁ ማልቀስ ነው ያለባችሁና ሞት የማንንም ቤት እንደሚገባ ለመግለጽ እንጂ ጠቅላይ ሚኒስቴሩ እንደናንተ ወርዶ አይደለም ለወረዱት ሰው ግን እንደወረዱት መነገር ስለነበረበት ነው የተነገራችሁ ይሄ ሳይገባው ቀርቶ የሙታንን ስም በብሔር መጥራት ፈልጎ ሳይሆን ከናንተ በላይ ሙታን እንደሆኑ መጽሐፍ ቅዱስን ያነበበ የገባው ጠቅላይ ሚኒስቴር ነው ነገር ግን ስትታገል በብሔር ስታለቅስም በብሔር አልቅስ ነው ሞት ግን ማንንም ገሎ ማንንም እንዳልተወ እንድትረዱት የገለጸ እንጂ የናንተን አክል እነዚህ ሰዎች ኢትዮጵያዊ ዜጋ መሆናቸውን ሳያቅ ቀርቶ ሳይሆን ላበዱ ዘረኛ እብዶች እንደ እብደታቸው መልእክት ሊነገራቸው ይገባል ስለነበረ ትክክለኛ አገላለጽ ነው ተመችቶኛል ምክንያቱም ስትታገሉ በብሔር ከሆነ ሬሳችሁን በብሔር ነው መለካት ያለበት በሃይማኖታችሁ ነው መለካት ያለበት ይሄንን በሃይማኖታችሁና በብሔራችሁ አልቅሱ እንዲ ነው የምታምኑት ብሎ መናገሩ ምኑ ላይ ነው የጠቅላይ ሚኒስቴሩ ስህተት ምኑ ላይ ነው ወንጀል ስለ ብሔሬ ነው የተጠቃው ብለ የምታላዝን ሰው ስለ ብሔር ሬሳን መቀበል ግዴታ ነው ማለት በብሔር መቀበል ማለት ነው በብሔር ማልቀስ ማለት ነው ስለዚህም ነው የምትታገሉት እንደምትታገሉ ነው የገለጸላችሁና የጠቅላይ ሚኒስቴሩ የሟቾችን ማንነት እናንተ በመታምኑት መልክ ለናንተ መግለጹ ምን ላይ ነው ወንጀል አንድ ኢትዮጵያዊ ብቻ ሞቷል እሱ ነፍስ ይማር ነው ምለው ዘረኞይ በዘራችሁ አምናችሁ ከሆነ ግን ራሳችሁ አልቅሱለት እኔ ግን ሰው በመሆናቸው ነፍስ ይማር ላለው ለነዛ አንድ ኢትዮጵያዊ ነው የሞተው እዛ ውስጥ ጠቅላይ ሚኒስቴሩ እንደገለጹት ማለት ነው ሌሎቹ በመንደራቸውና በሰፈራቸው የሚያስቡ ሰዎች ከሞቱ እናንተ በመታለቅሱት የለቅሶ መጠን መርዷችሁንም መንገሩ ምን ስተት አለው ጠቅላይ ሚኒስቴሩ እናንተ አይደለ እንዴ በብሔሬ ነው የምታገለው በብሔሬ ነው ማለቅሶ በብሔሬ ነው ምስቀው በብሔሬ ነው መበላው በብሔሬ ነው ምደራጀው ያላችሁ ስለሆነ ሬሳም በብሔራችሁ ውሰዱ ማለቱ የጠቅላይ ሚኒስቴሩ ወንጀል ምንድነው ስተቱ ይሄንን አቃቅራ አውጥታችሁ ለክ ጠቅላይ ሚኒስቴሩ አዲስ ፈልጥ እንዳወጣ አዲስ ቃል እንደመረጠ ሬሳችሁን በብሔራችሁ ቆጥሮ ስለነገራችሁ ሬሳችሁን በሃይማኖታችሁ ቆጥሮ እናንተ በመታምኑ መልክ መርዶ ስለነገራችሁ ጠቅላይ ሚኒስቴሩ መልሶ ጠቅላይ ሚኒስቴሩ
የሞቱትን ሰዎች ብሔርና ሃይማኖት ጠቅሶ ነገረን ብላችሁ ምታለቅሱ ተመልሳችሁ እናንተ ራሳችሁ ሳልወቅሳችሁ እሳቱ ሲያቃጥላችሁ ደግሞ እሳቱን የለኮሰው ሌላ ነው ብላችሁ ስታላዝኑ ያሳዝናል። ይሄ ያሳፍራል። ምክንያቱም የምትፈልጉትም እንደዛ ነው። ኢትዮጵያኖች እንደ ኢትዮጵያኖች ችግራችንን በጋራ እንዳንሆን በዘራችሁና በሃይማኖታችሁ ተከልላችሁ ምትቆሙ ሬሳችሁን በዘራችሁና በሃይማኖታችሁ ወስዳችሁ አልቅሳችሁ እንድትቀርቡ ነው እንደየሬሳችሁ መጠን። ለኛ ለኢትዮጵያኖች ግን ሙታን ነው ዘር የለው ሙታን ወደ ሙታን እንጂ የተቀላቀለው ወደ ብሔርም ወደ ሃይማኖትም አይቀላቀልም። ኢትዮጵያዊ ዜጋ ነኝ ለሚለው ማለት ነው። በዚህ ላይ አቃቅራ አውጥታችሁ ስታላዝኑ የነበረ ሰዎች የራሳችሁን እፍረት እፈሩ እንጂ ጠቅላይ ሚኒስቴሩ ልክ ነበሩ በዛ መልክ በሚገባችሁ ሬሳችሁንም በብሔራችሁ ሬሳችሁንም በሃይማኖታችሁ መንገሩ እናንተ የምትታገሉት ያለ መሆን ስለሆነ በዛ መልክ ማስረዳቱ የጠቅላይ ሚኒስቴሩ ወንጀል ምን ላይ ነው? እናንተ እንደዛ እንዲሆን እየታገላችሁ በብሔሬ ነው ማምነው የምትሉት ሬሳችሁንም በብሔር መቀበላችሁን መደሰት ነው ያለባችሁ እንጂ ጠቅላይ ሚኒስቴሩ ብሔርና ሃይማኖት ጠርቶ የሙታንን ስም ዝርዝር ቀለጸ የምትሉት እንድትረዱት ነው። የሞተም የሟቾችም አልተለየንም አንድ ላይ እንደሞትን እንድትማሩበት ነው የነገራችሁ። ይህን በዚህ እንዳለ ሆኖ አንድ የገረመኝ የከማል ገልቹ ቀረርቶ ነበር። የከማል ገልቹ ቀረርቶ ልክ እሱ የኦሮሞ ተወካይ ራሱን አርጎ ሳይመረጥ አብይ ነፍጠኛ እሱ ኦሮሞ ሙስሊም ስለሆንክ ካልሆነ በስተቀር በኦሮሞነት ከአብይ አትበልጥም። በኦሮሞነት ከአብይ በላይ አልሰራን። የኢትዮጵያ መከላከያ ሰራዊት ወንድሞቻችንን ኤርትራ ወስደ አስገድለ ለራስ ኡጋንዳ ፈርጥጠ የገባ ፈሪ ኮሎኔል ነህ ጀነራል። አንተ እኔ ብሆን ኖሮ በኦሮሞ ፖለቲካ ውስጥ አንገቴን ደፍቼ የመኖር እንጂ ቀረርቶ የማቅራራና ማይክ ይዞ ወጣቱን ማነሳሳበት የሞራል አቅም የለኝም። ምክንያቱም ጀግና የሚሰለፍበት ቦታ ገብተ ጀግንነትን ቀበቶ ፈተ ኡጋንዳ ፈርጥጠ በጸሎት ወደ ኢትዮጵያ የተመለስክ ሰው የማስፈራራትና የማቅራራት ካንተ አይጠበቅም። ኦሮሞ እንደዚህ ያለ ባህል ስለሌለው ባህልን ወቅ አታሰድቡ። እኔ የምታከለው የዘቀጠውን ኦሮሞ ነው። ዶክተር አብይ ላይ የምታቅራራ አቅም ካለ ኦሮሞ በኦሮሞ ላይ የምታቅራራ ነፍጠኛ ስለ ሄደ ብለ ከምታቅራራ ወያኔ አንድ ጥይት ሳትተኩስበት ያንን ሁሉ ወታደርና መሳሪያ ይዘ አስመራ ገብተ ፈርጥተ ኡጋንዳ የገባ ያልብ ዛሬ የት ሄደ? ኦሮሞ የሚጠነክረው በኦሮሞ ላይ ነው እንዴ? ኦሮሞ የሚጠነክረው በኦሮሞ ላይ ነው? በሌላ ጠላት ወያኔ እንደዛ ልጆቻችንን ያሰቃየች በመትገርፍበት ዘመን ይሄ ኦኔ ይሄ ፉኮራ ይሄ ቀረርቶ የት ነበር? የት ነበር? ዛሬ አብይ ወደ እናንተ መተኮስና እንደ ወያኔ ቶርች ስላልገረፋችሁ እስ በራሳችን እንድንበታተን ተልኳችሁን ለማሳካት የምትፈልጉ አጎዛዎች በምን ሞራል መለኪያ ነው የዶክተርን አብይን ኦሮሞነት እናንተ የምትደረደሩት? አይ ኦሮሞነት ሙስሊም ከሆነ እኔ ነግራችኋለሁ አይሳካላችሁም። አይፌሎች ክርስቲያን ማረግ ጀምራችኋል እያየን ነው። አይሳካላችሁ። ሌላ ብሔር ላይ ሳታልፉ የምንተራረደው ኦሮሞ ሙስሊምና ኦሮሞ ክርስቲያን ነው። አሁን ያዛችሁት መስመር ከቀጠላችሁበት አማራ ጋር አትሄዱም የምትዝቱበት፣ ትግሬ ጋር አትሄዱም የምትዝቱበት። መጀመሪያ እልቂቱ የሚፈጽመው በእኛ በወንድማማቾች መካከል ነው። እሳት እየጫራችሁ ያላችሁት መንገድም እየከፈታችሁ ያላችሁት ዝም ያላችሁ መቼ መሰላችሁ? ኦሮሞ ክርስቲያኑ ዝም ያላችሁ ዶክተር አለሙ ስሜን ከኦፒዲ ውስጥ ካምፔን አርጋችሁ ወደ ጋሮ እንዲጠበቅ ያደረጋችሁ ለት ነው ዝም መባላችሁ ዛሬ ለዚህ ቀረጥቶ ያበቃችሁ። አሁን እኔ ትግሉ በኦሮሞና በአማራ ወይም በነፍጠኛና
በኦነግ ወይም በሆነ ፖለቲካ ፓርቲ አይደለም አሁን ትግሉ ወደ ሃይማኖታዊ የቀየራችሁት እንደሆነ ምልክቶቹ በግልጽ ይታያሉ ይሄን ደግሞ ሳላፈር ነው መናገር ዱሮም ተናግሬያለሁ አሁን ጊዜውና ወቅቱ የጎላ ወደ ተግባር የተቀየረ መምጣቱ እንጂ ካልሆነ በስተቀር ከ6 አመት ጀምሮ ጉዟችሁንም መንገዳችሁንም ህልማችሁንም በደንብ ለኢትዮጵያ ህዝብ ስናገር ነው የቆየሁት አሁን የምናየው ክርስቲያን በመሆናችን መጣረት ዶዶላ ላይ እኮ አማራ የለም 1% አማራ የለም መስቀል ያደረገ ክርስቲያን ነው ያለው ያ ነው የታረደው የገዛ ወንድምን በሃይማኖት እያረክ ኦሮሞን ነፃ አታወጣም ኦሮሞ ልትሆን አትችልም አንተም የአረብ ተላላኪ የእስልምና አክራሪነት ነው ያስከዳችሁት ያሉት እንጂ እነታየ ደንደላ ላይ የምትዝቱት የምትፎክሩት ለመግደል የምታስፈራሩት እናንተ በማን ነው ኦሮሞና ከናንተ ቤት ነው እንደምታደለው ማን መረጣችሁ ሰውን የምታስፈራሩ ዶክተር ጀነራል ከማል ገልቹ አብይን የሚያስፈራራት ምን ጉልበትና አቅም ሰጠው ኦሮሞነት ከማን ቤት ነው ለሰው የሚታደለው ለማን ነው እድል መታደል ልክ በቃ ከማል ገልቹ የኦሮሞ ተወካይ ኦሮሞ ሱን መርጦ ዛጋ አቁሞ ጉልበተኛ ሆኖ ናውረድ ናፍለት ማንነና ፈተተ እኮ ኤርትራ ገብተ አንድ ጥይት ሳትተኩስ ኡጋንዳ ገብተ በልመና በሙርከኛ የገባ ኮሎኔል ነህ ጀነራል ነህ አሁን አብይን እግሩን አጥመ ነው መኖር ያለብኝ እንጂ ኢትዮጵያ ውስጥ መልሰ ከውጪ ስደት ከሪፉጂ ያስገባን ወንድም ላይ እገላለሁ ትላለህ ወያኔ ፈርተ እስኪ ጀግና ከሆንክ መቀሌ ውረድ ታንክን ይዝና ይሄን ቀረርቶን ይዝና ወንድሞቻችንን የገደሉ መሬታችንን የዘረፉ ምን አባታችሁ ታመጣላችሁ ብሎ መቀሌ ቁጭ ብሎ ነው የሚያቀራሩት የወንድሞቻችን ገዳይ አንተን ጋር ያስፈረጠጡ እዛ መቀሌ ሄዱ አሉ እስኪ ወንድነትን እዛ አሳየና ያብይ ቀላል ነው ያብይ ቀላል ኦናችሁ ጉልበታችሁ ኦሮሞ ከበኦሮሞ ላይ ከሆነ ይሄ ወንድም ገዳይ ወንድ አይባልም ወንድም ገዳይ ወንድ አይባልም ኤርትራ በረሃ ድንጋይ ስትቆፍሩ መንገድ ስትሰሩ የኖራችሁ ሁሉ ዛሬ ኑግቡ ስትባሉ መትረየስና ታንካችሁ ከበረሃ የምትተኩሱ ይመስል ማይክ ይዛችሁ ህዝብ ማከል ቆማችሁ ስታቅራሩ ያለ ማፈራችሁ ነው የሚያስገርመኝ እኔ ያለ ማፈራችሁ መልክታችሁንና አካውናችሁንና አነጋገራችሁን ስሰማ የት ነበር ይሄ ወንድነት ላለውኝ እኔ ስንት ወጣት ደም ከፍሎ በመጣለውት አንተ እንዳመጣና ለአብይ አደራ እንደሰጠ ያክል ስታቀራ ይገርማል አንተ ምን ራሱ እኮ ከስደት አብይና ለማ እድሜ ለነሱ ጥይት ፊት ቆሞ የተጋፈቱት አሁን ደግሞ የጀመራችሁት ዘመቻ ማነው ጀነራል ለገሰ ወጊን ኮሎኔል ለገሰ ወጊን ነው ጀነራል ነው እንግዲህ የበረሃ ጀነራል ምን እንደሆነ አላውቅም ጀነራል ይሁን ጀግና ነው አቋርሎ ለገሰ ወጊ መገደሉን አብይ ነግሮን ነበር ኤርትራ በነበርን ጊዜ መግለጫ ያወጣሉ ለምንድን ነው ይሄንን የሚያወጡት አነግዬ ሰላም ነው ይሄ መግለጫ የሚያወጡት ኮሎኔል ለገሰ ወጊ እንዳይገደል ወያኔ ውስጥ ሆኖ ምስጢር ከሰጣቸው ዛሬ ወጥቶ መንዶቅዶቃቸው ለምን ምን ለማምጣት ነው ምን ለማምጣት ነው ትናንትም ኦነግ ነበር ከኛ ጋር ከሆነ ዛሬም ኦነግ ከሆነ ከናንተ ጋር ምስጢሩን ልትይዙለት ይገባል እንጂ ወጣችሁ ትናንትና ኮሎኔል ለገሰ ወጊ እንዳይገደል ዘመቻ ሊደረግበት እንደሆነ ኤርትራ በነበርን ጊዜ አብይ መረጃ ሰጥቶን ነበር ብራችሁ መግለጫ ስታወጡ ይሄንን ሞኝ ማህበረሰብ አለ ብላችሁ ነው የምታስቡት ምስጢር ከነስካችሁ አሁን ማብራችሁ በምስጢር ነው መታገል ያለባችሁ እንጂ ትናንት ነግሮን ነበር ዛሬም እየነገረን ነው ምስጢር ለማለት ነው ምን ለማለት ነው እንዲህ አይነት የወረደ የውሸት ፖለቲካ መቼ ነው የምታቆሙት የቁማር ፖለቲካ ያረጀ ፖለቲካ የደባ ፖለቲካ ያሻጥር ፖለቲካ መቼ ነው ወንድማችሁ ላይ መተኮስ የምታቆሙት ጀግንነታችሁ ወንድማችሁ ላይ ነው እንዴ
ወያኔ እንደዛ ወንድሞቻችን እንዲህ እንዳቀራራችሁት እኮ ወያኔ በነበረች ጊዜ አላቀራራችሁ ፈርጥጣችሁ ነው አብዛኛዎቻችሁ ከሀገር የወጣችሁ በአየር መንገድ እንኳን የኢትዮጵያን አየር መንገድ አቋርጣችሁ ለማለፍ ትንበቀበቁ ነበር ዛሬ ልክ በቃ ጀግና የመሰለ ይመስል የምታቀራሩት ወንድሞቼ የሚለየው በአማራና በኦሮሞ መሐከል ሳይሆን ይሄ ትግል መጀመሪያ የሚለየው የናንተ መንገድና አካይድ እና ከማል ገልቹና የነጃዋር መስመር በኦሮሞ ክርስቲያኑና በኦሮሞ ሙስሊሙ መሐከል ጌም ከተጠናቀቀ በኋላ ነው ወደ ሌላ የምትቀጥሉት ይሄንን ግልጽ ነግራቸዋለሁ ዝም ያለ ህዝብ እየታረደ አንተ በስሚላህ ያልክ ላውላ ልትሰግድ የምትሄድበት ምክንያት የለም ይሄን ሙስሊም ነው የሚያደርገው አይደለም ማን ነው የሚያደርገው ሙስሊምን ከሌላ ህዝብ ጋር ሊያጋጩ የሚፈልጉ ሙስሊም ውስጥ ተደብቆ ስሙና ሃይማኖቱ ሙስሊም ስለሆነ ብቻ በሁለት ካባ የምትጫወቱ በፍለፊት ኦሮሞ ከጀርባ ሙስሊም እየወሰዳችሁ አይፌሎን አላማ ለማሳካት የምትሮጡ አይሳካላችሁ ክርስቲያን በማረድ ኦሮሞ ነፃነት አይወጣም አንድ ክርስቲያን ወንድሜን ካረርክ ኦሮሞነት ይቀራብኛል ለክ አረብ ጎንደር ያለው ሙስሊም ጎጃም ያለው ሙስሊም የመን ያለው ሙስሊም ኦሮሚያ ውስጥ ያለው ሙስሊም ሲከበር ይከበራል ጃዋር እንዳለው እኔም ኦሮሚያ ውስጥ ያለው ክርስቲያን ሲከበር ጎንደር ያለው ክርስቲያን ባሌ ያለው ክርስቲያን ሸዋ ያለው ክርስቲያን ጅማ ያለው ክርስቲያን ይከበራል ጃዋር በነከረን ካልኩሌት እኔም ምናግራችሁ አንድ ክርስቲያን ቤሩ ምንም ይሁን ምን ሰው በመሆኑ የክርስትና እምነት ተከታይ ካረርከው እኔን እንዳረርክ ቆጥሬ እኔና አንተነን የምንተራረደው ከዛ በኋላ ነው ጎንደር የምትሄደው ከዛ በኋላ ነው ጎጃም የምትሄደው ከዛ በኋላ ነው ትግራይ ልትሄድ የምትችለው ሰማኛ ይሰማሉ ይሄ ህልማችሁ ይሄ ቅጀታችሁ ይሄ ፍላጎታችሁ እኔ የዛሬ 7 ዓመት አሜሪካ ስገባ ነበር የተናገርኩት ባይፌሎ የኦነግ ባንዲራ ስር አይፌሎ ለጥፋችሁ የምትሄዱ በኦሮሞነት የምትታገሉ ኦሮሞና ኢትዮጵያዊ እንዳይታረቅ የምትፈልጉት ኦሮሞና ኢትዮጵያዊ ከተጣረቀ የአይፌሎ ፖለቲካ ስኬት ስለማይመጣ ግዴታ ኢትዮጵያንና ኦሮሞን ሰበብ እየፈለጋችሁ ጣጫሪነታችሁ ከዚህ የመነጨ መሆኑን በደንብ እናውቃለን ዝምበለ ዱቄትን ቁጭ ብለው የምታዳምጠው አንተ ነህ የከማል ገልቹ ፉከራና ቀረርቶ ሬንጀር አውቆ በሱፍ መፈከር እንዴት ነው የሚሆነው ሬንጀርና ማረግ በነበረ ጊዜ በረሃ ቁጭ ብለ ያንኑ ሁሉ ጦር ይዘ ለሻቢያ የፍየል ጠባቂና የመንገድ ሰራተኛ አድርጋቸው በእነሱ ደምሳ ትጠየቅ አንተ በቻረር አይሮፕላን ኦሮሞ ውስጥ ገብተ ስትቆም ይሄ ነው ኦሮሞ ነውርነቱ ልጆቼን የታረክ ብሎ ሳይጠይቅ ዛሬም ታጋይነ ብሎ የሚከተል ለኦሮሞነት ሳይሆን ለሙስሊምነት እንደሚከተል እኔ በደንብ ነው መነገር አብይንም የምትጠሉት ቁጥር 1 በሃይማኖቱ ነው እንጂ ከማንም ኦሮሞ ታጋይ በላይ ከማንም ሰው በላይ ትናንት እናንተም ነግራችሁናል ለገሰ ወጊ መገደሉን ወያኔ ውስጥ ቁጭ ብሎ መረጃ ሰጥቶን ነበር ብላችሁ አጋልጣችሁታል ይሄንን ያጋለጣችሁት ግን አብይ ኦነግ ነው ብሎ ሌላው ኢትዮጵያዊ እንዲጣላው ስለፈለጋችሁ እንጂ ከናንተ ጋር ኮሙኒኬሽን ይኖረዋል አብይ ብዬ አላምንም ከናንተ ነገለባ ጋር አያምንም አብሬ ተማምነ በደና ቀን የፈሳውን ፈስ ዛሬ ፈስቶ ነበር ብለ የምታወራ ከሆነ ታጋ አይደለም ዛሬ አብይ ጋር ካለው ሰው ላይ ለአንተ መረጃ የሚሰጥ የለም አንድ ሞሮሞ ምክንያቱም አብይን አጋፍጠ ወያኔ ቢኖሩ ኖሮ ታስገድሉት ነበር ስልጣኑ በሱ እጅ ነው ግን እናንተን አምኖ ምስጢር የሚሰጣችሁ የመንግስት አቋም የለም ይሄ ኦሮሞን የማስገደል ያክል ነው መቆጥረው ነው እንደዛ ነው መቆጥረው አብይን ለማስጠላት የምታረጉት ድራማ ሌላው ኢትዮጵያዊ ስላልነቃባችሁ ስላላወቃችሁ ልክ ከናንተ ጃዋር ዱሮ አሻጥሩ ምንድነው የሚለው አንድም ቀን ከጠቅላይ ሚኒስቴሩ ቃል ቁጭ ብሎ ውይይት ሳደርግ ጠቅላይ ሚኒስቴሩ ማኔ ነው ወጥቼ ካንተ ጋር በምንም ፖለቲካ አልተወያየውም ብሎ
መናገር ስላስፈለገ እንነጋገር ነበር እንመካከር ነበር መክሪያቸው ነበር እንዲያርጌ ነበር እዚህ ብዬ የጣን የፖለቲካ ድራማ ጫወት ነበር ይሄ እኛ መረጃውን ላለን ሰው እንስቃለን ይሄን ንግግር ሲናገር ጠቅላይ ሚኒስቴሩ ከአብይ ጋር አንድ ቀን ከበቀለ ገርባ ጋር ሄዱ ቤተ መንግስት ጠቅላይ ሚኒስቴሩ ማናገር ነው የምፈልጋሉ አይ ቀጠሮ አልተሰጣችሁም ተባሉ ተመለሱ ከዛ በኋላ ነው ጥላቻ አብይ ላይ ማዝመት ይጀምራሉ ከዛ በኋላ ነው የስም ማጥፋት ማጥላሸት የነበረው ከዛ በኋላ ነው ነፍጠኛ አማራ ብሎ ማንቋሸሽ የጀመሩት እነሱ አረብ ናችሁ እናንተ አብይ ነፍጠኛ አማራ ከሆነ ነፍጠኛ አማራ ኢትዮጵያዊ ነው ለክ የሰው አመለካከት ከናንተ ሲለይ ኦሮሞነትን ትገፉና ለአማራ ሰውን ትሰጣላችሁ ደግ ነው አማራ ኢትዮጵያዊ ነው እናንተ አረቦች አላችሁ አይደል የአረብ አመለካከት ያላችሁ የአረብ ተላላኪዎች ጸረ ኢትዮጵያኖች አላችሁ አይደል እንደነጋገር ካለ አንድ ኦሮሞ ጀዋርን ያለ መደገፍ መብት የለው አንድ ኦሮሞ ከማል ገልቹን ያለ መደገፍ መብት የለው አንድ ኦሮሞ ከኦነግ አመለካከት ጋር አለመቆም መብት የለው ማን ነው ያለው የግዴታ ለኦነግ መደገፍ ማን ያለው ለጀዋርና ለ ከማል ገልቹ ማደግደግ አብይን የሚደግፍ ኢን ሚሊዮን ኦሮሞ አለ ታየደንደና እንደ ፖለቲካ ፓርቲ ራሱን ሐሳብ ስለተናገረ እንዲህ አንባረቃችሁት ከታየና ከጀዋር በላይ ማን ነው በኦሮሞነቱ ትግል የታገለው ታየ እኮ ነው 8 አመት ቤተሰቡ ማንነቱን ጥሎ እስር ቤት ሲቀጠቀጥ የነበረው ጀዋር እዚህ አንበርገሩን እየገመጠ ልጁን እያሳደገ ነው እንደኔ በፌስቡክ የጮህ እንጂ የትኛው እስር ቤት ተገርፎ የትኛው እስር ቤት ተረቅጦ ነው ታየን ማንቋሸሽና የመናገር የሞራል ልዕልና የሚኖራችሁ እናንተ ድሉ ሲጠናቀቅ ድል ውስጥ የተቀላቀላችሁ ናችሁ አሁን የምታቀራሩት ድሉን ለማምጣት ግን ዋጋ የከፈሉት ግን ድምጻቸው ታፍኖ ዛሬ ጠላት ናቸው ተብለው እየተፈረደ እየተጠላ ነው ትናንት ግን ወያኔን የተጋፈጡ እንደነታየ ዛሬ ሜዳሊያ ተሸልሞ ኦሮሞ ውስጥ ሄሮ ሆነ ማይር ሲገባው አርበንገል እየበራው ጫገር ኖሮ በኮምፒውተር የታገለው ሄሮ ሆኖ በሙስሊምናው ነው ሄሮ ሆኖ የታየና ጀዋር ቢታገል ኖሮ መስጊድ ተሰሩለት ነበር ወይ ቤተክርስቲያን ይቀረጽለት ነበር ታየ እኮ 8 አመት ነው የታሰረው 8 አመት በወያኔ ታዲያ ነፍጠኛ ለመደገፍ ነው እንደ የታሰረው ይዛን ጊዜ የነፍጠኛ መለካከት ስለነበረው ነው የታሰረው ለአማራ ደግጎ ነው እንደ የታሰረው ነው ምድር አጎዛ ይሄ ሃይማኖታዊ ጥበትነታችሁን የጎሳና የመንደር እንትን ቁርአን ቁርአያችሁን ከአይምሯችሁ ውስጥ ካላወጣችሁት የሚጠፋው ኦሮሞ ነው ልንገራችሁ ዱሮን ተናግሬያለሁ አሁንም ጠላት የለንም ነገም የሚኖረን ጠላት እርስ በራስ እንጂ ሌላ ብሔር ጠላት የለንም አሁን ነገም ታሪክ ያለፈ ቀን አማራ አብይ ልኮ ነው እኛን የገደለው ብላችሁ እንደባለፈው ታሪክ ልታለቅሱ ካልሆነ በስተቀር ሌላ ምክንያት የለም እኔ እንደውም አብይን ቦን ኖሮ እስከ ዛሬ አልታገሳችሁ እኔ አብይ ቦታ ልጁ ወደ ሰፊ ነው ትግስተኛ ነው ቻይ ነው ልጁ ስልጣን ላይ ካስከኮ ወንድሜ ኢትዮጵያና አፍሪካ ውስጥ ከተለመደ በታኮ እየረገጥ መግዛት የተወሰነናል ከሞትኩም ከዛ በኋላ ትሞታል ይሄን ሰው አሁን የኦሮሞ ክፉ ጠላት ነው ብሎ እንዲ ማይክ ይዞ ሬንጀር አውርዶ ማዕረግን አውርዶ የሰፈረጠጠና ኡጋንዳ የሚኖር ዛሬ ሱፍ ይዞ አብይ ላይ ማክራራት ምን ማለት ነው ሌላው ላይ ማክራራት ምን ማለት ነው ዲሞክራሲ ነው መታገለው ካልከ ዲሞክራሲ በሐሳብ መታገል እንጂ በማስፈራራት ነው እንዴ ስልጣን የምትይዘው ደቦና ገጀራና ቆንጮራ ሲላስክ ነው ዲሞክራሲ ኢትዮጵያ ውስጥ የሚመጣው በየመንደሩ የቀረርቷችሁ እኮ እናንተ አትሞቱም ችግሩ ከሁሉ ቦታ የምታቀራሩት ከኋላ ነው ቹ የምትሉት መንገድ ላይ የሚሞተው ምስኪን የሚበላና የሚጠጣ ውሃ ጠጥቶ ያላደረ የደሃ ልጅ ነው እናንተ መቼ ትሞታላችሁ ወያኔ ጊዜም ድንጋይ ስታስወረውሩ ነበራችሁ አሁንም አብይ ላይ ድንጋይ ታስወረውራላችሁ እናንተ አትሞቱም ነገም አብይም ከተቀየረ ሌላም ከገባ እናንተ ድንጋይ ታስወረውራላችሁ
የፖለቲካ ነጋዴዎች ድንጋይ መወርወር ጋር አትሄዱም መሞት ጋር አትሄዱም ገና ግርግር ሲጀመር ለዘመዶቻችሁ ራሱ ነገ እዚህ ቦታ አመጽ ለናስጀምር ስለሆነ ከቤት እንዳትወጣ ብላችሁ ለዘመዶቻችሁ ትደውላላችሁ ዘመዶቻችሁ ሌላውን አስገድላችሁ ነው ጎፈንድሚ የምትለቅሙት ከዛ በኋላ የዳህ ልጅ የሚጠይቃችሁ የለም ምስኪን ምክንያቱም ወጣቱ ስራ አጥነው በጣም የኑሮ ውድነት አለ እዛ ውስጥ ግርግር ሲፈጠር ሊዘርፍ የሚፈልግ ሌባ አለ ይሄ ምስኪን ነው ልምላ ብሎ የሚሞተው እንጂ ፖለቲካ ዲሞክራሲ ይምጣ ብሎ የሚሞት ወጣት የለም በቃ በግርግር ሰበብ አግኝቶ የሚዘርፍ ነው እየሞተ ያለው ዲሞክራሲ ለማረጋገጥ የሚሮጥ ወጣት በመግደልና በአመጻም የመነጋገር በር ከተከፋ በረሃ ነው የሚገባው ህዝባዊ አመጽ አንድም ንብረት ሳይነካ አንድም የሰው ሀብት ሳይነካ አንድም ሰው በሃይማኖቱና በማንነቱ ሳይገደል እንጂ የሚታገለው ዝርፋ የሌቦችና የወንበዴዎች አመል ነው ይሄ ኦሮሞን አይወክልም የፖለቲካ ነጋዴዎች ድራማ ነው ይሄ ልታውቁት ይገባል እኔ ጠቅላይ ሚኒስቴሩ አብሶ እነዚህ የሚያቀራሩት አሁን ወይ ጥራ ኢትዮጵያኖች አሉ ዝም ያሉ ከኢትዮጵያኖች ጋር ሆኖ የነፍጠኛ ተላላኪ ይበሉት ይሄ ቀረርቷቸው ይውጣላል በቃ ይውጣና ይለይና ደፍርሶ ይጥራ ቁርጥ ማለት ያስፈልጋል አንዳንድ ጊዜ ጠቅላይ ሚኒስቴሩን እኔ የምመክረው ቁረጥ ወይ ፀሐይ ይወጣል ወይ ጨለማ ከሁለቱ አንዴ ነው አንዴ ፀሐይ አንዴ ጨለማ ያሆነ ዜጎች ደሃዎች ምስኪኖች መናገጃና መሸቀጫ ፖለቲካ ከሚሆን ጥርት ብሎ ኢትዮጵያ ውስጥ ጀግና አሸንፎ ወይ ፈሪ አሸንፎ ኢትዮጵያ በአንድ ኃይል ይመራ በየሰፈሩ ቀረርቶ ማይክ ይዞ በየቀኑ ሰው ያስገደሉ ገቢ ማሰባሰቢያ ዜጎቻችንን ማድረግ የለባቸው ኪሳቸው ሲቀዘቅዝ ገንዘብ ሲያጡ ነገር ይፈልጉና ይጭራሉ ከዛ 57 ሰው ይሞታል ከዛ እነሱ ጎቨርንመንታቸውን ይለቅማሉ የምስኪን ልጅ ደግሞ ነገ ሌላ ነገር ይፈልጉና ያስገድላሉ ጆዋር የሆነ ግን ወታደር ገንዘብ በማስፈታቱ እኮ ኦሮሞ ውስጥ መጠየቅ አለበት ኦፒዲዮን ከተቃወመ ወታደሩን ትጥቅፍቱ ብሎ ካምፓስ ገብቶ ልጆቹን አስርቦ እየየ ሲሉ ሲያለቅሱ አመት እኔ ያስገባቸው ልጆች እየተራቡ ያለቀሱ ነው ለምን ይሄንን ይሆናል ቄሮ ተነስና የታሰሩትን አስፈታ ሳይል እኔ ሊገሉኝ ነው ብሎ ግን ካምፔን አድርጎ ወጣት አስገደለ ትናንት ግን በአንድ ሰው 50,000 ብር መሳሪያ ተደራድሮ ነው ከኦነግ ላይ ትጥቅ ያስፈቱትና በሰልፍ ያስገቡት ዛሬ ግን ያንን ሁሉ መሳሪያ ትጥቅ ፈተው ዛሬ አዲስ ትግል እንጀምራለን ብሎ ቀረርቶ ያፍታታል ክላሽ አስረክበ ባርጩሜ ልታገል የሚል አይነት ትግል አሁንም የነከማል አይነት ቀረርቶ የሚያጠቃ ኦሮሞን ነው የአንተ ጋር የተደረደረው ያክል ወጣት ኦሮሞ ክርስቲያን ኦሮሞ ሙስሊም አብይ ጎን እንደሚደረደር ልታቁት ይገባል ስላልተናገሩ ነው እንዳንተ ማይክ ስላላዙ ነው ለኪ ኦሮሞ ተወካይ አንተ ሆነ በሙሉ ኮንፊደንስ ሲንተናገር ያንተን ሐሳብ የማይቀበል ኦሮሞ እንዳለ ግን ታስተውላለህ ወይስ ታስባለህ አው ቢቢሽኔ ከቀረርቶና አሁን ስልችት ያለኝ ዝም ብሎ ቀረርቶ በየቀኑ ወይ አይደፈረሰ ወይ አልጠራ አሁን የምፈልገው ኢትዮጵያ ውስጥ ጠቅላይ ሚኒስቴሩ ድፍርስ አድርጎት ማጥራት አለበት እስከመቼ ነው ለቅሶ ላይ የምንቀመጠው እስከመቼ ነው በስጋት የምናልቀው እስከመቼ ነው እቺ ሀገር ወዴት ትሄዳለች ብለን እንቅልፍ አጥንቷት ተነስተን ማታ የምናየው ምድረ ነጋዴ ሲነግድ በዋለበት ቁጥር ዱዳ ሆቴል ቁጭ በለ አረበናት ሆቴል መሰለ እንዴ እኔም ገባው እኮ አልጋይን አታይም እንዴ አታይም እንዴ ገብርኤል ከዚህ ጋር አላየም እንዴ
እናንተ እንድንፋታ ነበር እንደምትጸልዩት ይኸው ገባው እኮ አትበሳጭ ወንድሜ ገባው ሆቴል አይደለም ቤቴ ነው ሆቴል መሰለህ አይደል አረ ገባው እንዴ ሜልያውን ስታወራኝ አልሰማህም እርርበል ድብንበል እንዴ ለእናንተ ብዬ እግሯን ስሜ ይታረቃለሁ ምን እንዲያሳበዳችሁ ስለዚህ ይሄ አይነት ቀረርቶ ማንንም አያጠቃም አብይ ታግሎ እንጂ ከማል ገልቹ ቤተ መንግስት አላስገባው ከማል ገልቹማ ወታደር ይዞ ኤርትራ ፍየላ አስጠባቂ ሆኖ እሱ ኡጋንዳ ነው ፈርጥጦ የገባው ማፈር ነው የነበረበት ሬንጀሩንና ማረጉን ያወለቀ ወታደር በሱፍ ሊያቅራራ አይችልም አለቀ የሚያቅራራበትን ጊዜ አልተጠቀመበትም አሁን ሱሬ የፈታ ወንድ እንደ ወንድ ራሱን ሱሬን ፈታል ኦሬዲ ማረግን ከላይላ አውልቀ ሳትጠቀምበት ጥለው አስመራ ለኢሳያስ አፈወርቂ አስረክበ በሱፍ ነው ኡጋንዳ የገባው ፈርጥጠ ልጆቹን ምስኪኖቹ ግን እዛ ፍየል ጠባቂ አድርገ ግማሾቹን አስገድላችሁ ግማሹን በረሃ በላው ግማሹ ሞተ ለዚህ የጠየቃችሁ ኦሮሞም የለም የጠየቃችሁ ህግም የለም አሁን ዜላ ደግሞ ለማስጨፍጨፍ ማይክ ይዘልክ ዶክተር አብይን ምኒልክ ቤተ መንግስት እንዳስገባ ስታቅራሩ ያለ ማፈራችሁና የሚነግራችሁም ሰው አለመኖሩ ራሳችሁን ቆም ብላችሁ ማይክ ሲያቅታችሁ ይገርመኛል ነገርኳችሁ አብይን አታሸንፉ የኦሮሞ ቀረርቶ አብይ በልጥ ልጅ ነው ተመችቶኛል እኔ ምን አርጓችሁ በአልበም እንደሚባላችሁ ታላችሁ ይሄ ቀረርቶ ዳግም መጣጣ አታቅራራ እሱም እኮ እንደ ኦሮሞ ላክብራችሁ ብሎ እንጂ አንተ እያለ እሳት እሱ እጅም አለ አንተ ያለ እንትፎዞ እሱም አለው አታቁም ይሄንን ምን ይመስላል ጀግና ነው አመመስለው አይት አንተ ስትታይ አይደለ እንደ ምን ይመስላል ብለ እኔን እኮ ምን እንደምመስል አንተ ታይተ ነው አንተ እኮ አሁን አውሬ ትመስል ጅብ አትታወቅም እኔ ጅብም ልመስል አውሬ ወንድም ልመስል ጀግና ፊቴ ታይቶ ነው ራሴን ነፃ አውጥቼ ነው የምታገለው አለ አይደለ በኮምፒውተር ራስን ደብቀ ምን ይመስላል ይላል ገራባ እኔ የቃመ ነው ገራባውን ይዞ ምን ይመስላል የሚለው ስለዚህ እኔ አሁንም ይሄ አብይ ላይ የሚደረገው ቀረርቶ የኦሮሞ ፖለቲከኞች ልባችሁን ወደ ወያኔ ያዙሩ ልብ ካላችሁ ትናንት ወንድሞቻችንን ሲገርፉና የገደሉ አጋንንትና ጋኒኤል ነው ብሎ ሲቀልሉብን የነበረ ሰዎች ጋር እንጀራ ይበላችሁ ከነሱ ጋር ፖለቲካ እናወራለን ያላችሁ አብይ ነፍጠኛ ነው አብይ ምንክነት ናፋቂ ነው እናንተ እንደ ኦሮሞነት ከናንተ ቤት ነው እንደሚታደለው ምን ነው እሱ እኮ ሙስሊም ነው አባቱ አብይ አህመድ አሊ እኮ ነው ምን ነው በሱ እንኳን አታከብሩትም ሌላውን በሃይማኖቱ እያሳደዳችሁ ኦሮሞ አይደለም አማራ ትላላችሁ ሁሉንም የናንተ የተቃወመ በሙሉ ነፍጠኛ አማራ ነው እናንተ አስተሳሰብ የተቃወመ በሙሉ ነፍጠኛ አማራ ነው ለዚህ ነው ባሌና ዶዶላ አዳባ ስሙ ክርስቲያን የሆነውን እንደበግ ያረዳችሁ የኦሮሞን ታሪክና ባህል አንቆሽሻችሁ እኛም ኦሮሞነን እንላለን እናንተ ኦሮሞነን የምትሉት እናንተ አይሲስ ናችሁ ለኔ ኦሮሞ ሰውን እንደከት አርድም ይሄ የአይሲስ ሜንታሊቲ ኦሮሞ ውስጥ መግባቱን ሴሉ ያመለክታል ጅላጅል ገደለ ተናንታ ነጅሎችም ጅላል ተባላችሁ ተነቃቀናል ሰው ደፍሮ እንደኔ ወጥቶ ስላልተናገራችሁ ነው እኔ ግን እናገራታለሁ ተናግሬ ነው የምሞተው ይሄ ያዛችሁት አቅጣጫ ያዛችሁት መስመር ያዛችሁት አቅጣጫ ያዛችሁት መስመር ማንንም አይጎዳም ራሱ የኦሮሞ ማህበረሰብ ነው የሚጎዳው
ከዚህ በፊትም የተጎዳዳ ነው ጎበነ ዳጬም ዛሬ በታሪክ የሚከሰሰው ልክ እንደ ዛሬው ካንተ በላይ እኔ በሳለሁ ብላችሁ ጦርነት ገጥማችሁ ነው ጡት ተቆረጠ ብላችሁ የምታለቅሱ ዛሬ ትናንትና በታሪክ ጡት ተቆረጠ ብላችሁ ያለቀሳችሁትን ግን ለአይናችንና ለባህላችን ለታሪካችን ለህዝባችን አስነዋሪ ድርጊት በኦሮሞ ስም ጡት መቁረጣችሁን እያየን እየሰማን ነው ይሄ እንደ ኦሮሞ አዝናለሁ እንደ ኦሮሞ አንገት ደፋለሁ ይሄ ከኦሮሞ ባህል ታሪክ ከአውሬነት የመነጨ አስተሳሰብ ያላቸው ሰዎች ኦሮሞ ውስጥ ያደጉ መምጣቱን የሚያረጋግጥ አዎ እዚህ ውስጥ የምትንጫጩት 80% ወያኔ ናችሁ 80% ጀዋራዊ ናችሁ እኔ እደግፋለሁ ዓለም አቀፉ ማህበረሰብ የሀገራችንን እልቂት ሚዲያ ከፍቶ ካምፔን የሚያደርገው የህግ ተጠያቂነት የሚኖርበት አቅጣጫ መሄድ የሚቻልበት ላይ እደግፋለሁ ይሄንን ሐሳብ ያነሳችሁ እኔም በበኩሌ ሳፖርት አደርጋለሁ እኔ ጋር ያሉትን መረጃ ሴፍ ያደረኳቸው ልሰጥ ይችላልው እኔ አገራችን ወደ ሩዋንዳና ሶሪያ ሳትቀየር እንዲ ጸብጻሪዎች ሃይማኖት ቀስቃሾች እርስ በርስ እንዲ ያበላሉን የሚፈልጉ አካላቶች ዓለም አቀፉ ማህበረሰብ ከዚሁ ከጅምሩ ሊያቁት ይገባል የደሃ ደም እየፈሰሰ እነሱ ብር የሚያሰባስቡበት ምክንያት ሊኖር አይገባም በምንም ተአምር እኔ ለኦሮሞ ወንድሞቼ ልናፍር ይገባል ነው ማለት በኦሮሚያ ክልል እየሆነ ያለው እኔ የሞተም የገደለም ኦሮሞ ነው ብዬ ነው ማምነው እዛ ክልል ውስጥ የሚኖር አማርኛ ይናገር ጉራግኛ ይናገር ጋግመኛ ይናገር ወላይተኛ ይናገር እንደ ህዝብ የኛ ህዝብ ነው እንጂ እነሱ ናቸው እኛንን የሚለው ተረተረት የባለጌዎችና የዝቃቾች አስተሳሰብ ነው እኔ ኦሮሞ ሞጋፈቻና ጉዲፈቻ ካለው የኔ ወንድሞች ናቸው ብዬ ነው እንጂ ማስበው እነሱና እነኛ ብዬ ማስብ ዜጋ የለም ኦሮሚያ ክልል ያለ ህዝብ የኦሮሞ ህዝብ ነው ብዬ ነው ማምነው የኦሮሚያ መንግስትም በቋንቋና በባህልና በታሪክ ሳይለያየን እንደ ክልሉ ዜጋ ነው ትሪትመንት ሊያረገን የሚገባው እንጂ አማርኛ ተናጋሪ ኦሮምኛ ተናጋሪ ሙስሊምና ሃይማኖት ክርስቲያና ሃይማኖት በሚለው እኛና እነሱ ማለት ወንጀል አገሪቷ ወደ ከፋ ሁኔታ እንድንሄድ የሚፈልጉ ሰዎች የሚያረጉት ፕሮፓጋንዳ ነው ይሄ ሊታረም ይገባል ሰብለ ሰይፉ ወሬ ብቻ ታዲያ ወሬኛን ለማዳመጥ እኮ የወሬ ቋት ስላለብሽ ነው ምን ትሰራለሽ እዚህ እኔ እኮ ወሬ ብቻ ይላሉ እዚህ ቁጭ ብለው መስፍን ገና ኦንላይን ሊወጣ ሲል አፋቸውን ከፍቶ ገና ሳልገባ እኮ ምን እንደማወራ እንኳን ሳቁ እኮ ነው ኮሜንት ላይ መሳደብ የሚጀምሩ ገና ልራገም ለመርቅ ምን ስለምን ላወራ እንዳሰብኩ እንኳን ሳቁ ገና እንደገቡ መስፍን መሆኑን ብቻ ኦንላይን ካዩ ስድብ ነው የሚጀምሩት ይሄ ደግሞ አላማቸው እዚህ ላይ መሳደብ ወይ ኦሮሞ መስሎ ያማራ መስሎ መሳደብ ስለተነገራቸው እነሱን የሚደግፍ ሐሳብ እንኳን ካለ ይሳደባል አንድ ልጅ አይታችኋል አንድ ትንጥዬ ቪዲዮ ሰርቶ ትልቅ ትምህርት የሰጠ አዲስ አበባ ኢሲ አዳራሽ ውስጥ ይመስለኛል ቦታው አንድ ልጅ አይታችኋል አንድ ሁለት ሶስት ብሎ ሲል አዳራሹ ሁሉ እንዳጨበጨበ የኛ ህዝብ በእንደዚህ አይነት የሚያጨበጭብ ህዝብ ነው እውነት ሪያሊቲው ምን እንደሆነ አምኖ ገብቶት አይደለም ያ ልጅ በጥንት ቪዲዮ ትልቅ መልእክት እንዳስተማራ አይታችኋል ልጁ ዝም ብሎ ሲል አዳራሹ በሙሉ አለቀ ከጆዋር ጋር የሚያጨበጭበው ጆዋር እንዲስል ብቻ ነው የሚያጨበጭቡት እንጂ የጆዋር አላማ ግብ ምን እንደሆነ ውጤቱስ ምን እንደሚያመጣ የገባው ሰው አይደለም ስለዚህ እንዲህ አይነት ማህበረሰብ ያለበት አገር ነው
እኔ አሁንም እስከ መጨረሻ ጠቅላይ ሚኒስቴሩን ሰፖርት አደርጋለሁ ያለኝ ተስፋ ከየትኛውም ከማንም እንደ አንዱዓለም አራጌ አይነት እንደ ዶክተር አብይ አህመድ አይነት እንደ ብርሃኑ ነጋ አይነት ኢትዮጵያ የሚሸቱትን ሰዎች ከመደገፍ ውጪ ዘቅጬ የናንተ በመንደርና በሃይማኖታችሁ የምታምኑ ፖለቲከኞችን አትሸቱኝም አትሞቁኝም ምክንያቱም ጸረ ሰው ናችሁ ጸረ ሀገር ሳይሆን ጸረ ሰው ሀገር ሰው ሲኖር ነው ሀገር የሚኖረው እናንተ ከሀገር በታች ስለ ጸረ ሰው ናችሁ ሰው ካለ ነው እኮ ሀገር የሚኖረው ስለዚህ ስለ ሰው ጸረ ሰው የሆነውን ማህበረሰብ አልደግፍም እኔ ዛሬ ፖስት አድርጌዋለሁ የዛሬ 4 አመት መሰለኝ ቪኦኤ ላይ አማርኛ ኢንተርቪው ያደረኩት የዛሬ 4 አመት በግልጽ አስቀምጬዋለሁ ዛሬ የሚከሰተውን ነገር ይሄኛ ቪዲዮ ይሄንን ፖስት ያደረኩትን ዛሬ አዳምጡ የዛሬ 4 አመት ነው ዲሲኤጄ ኢንተርቪው ያደረጉት ዛሬ የተከሰተው አሁን እየተከሰተው ያለውን በዛ ወቅት ሊመጣ የሚችለውን ኢትዮጵያ ውስጥ በዚህ ቪኦኤ ኢንተርቪው ላይ አስቀምጫለሁ አዳምጡትና ዛሬ የደረስንበት ያለንበትን ሁኔታ አይዩት በዛ ወቅት ነው ያስቀመጥኩት ሊያጋጥመን የሚችለው የፖለቲካ ኪሳራ ማለት መላ ኢትዮጵያኖች ያቺ ሀገር መኖር አለባት የምትሉ ሰዎች መጀመሪያ ራሳችሁን ከዘረኝነት አውጡ እግራችሁን ዘረኛ ውስጥ አቁማችሁ የሰው መንደር ዘረኛ ከተቃወማችሁ ራስን ማታለል ነው ጨለማ ውስጥ ቆሞ ብርሃንን እንደመመኘት ማለት ነው መጀመሪያ ከራሳችሁ እንደግለሰብ በዘር ፖለቲካ ማመን ለህሊና የራሱ ነገ አንድ ነገር ኢትዮጵያ ውስጥ ቢከሰት የታሪክ ተጠያቂ ነኝና ምልክቱን አይቻለሁ ዛሬኑ ራሴን ላግልል ብላችሁ በራሳችሁ ላይ ወስኑ እያንዳንዳችን ከዘረኞች ጀርባ ከቀረን ብቻቸውን ይቀራሉ ኢትዮጵያ ውስጥ ሰላም ይወርዳል ስለዚህ መልካም ቆይታ ስለዛሬ ያለኝ ሐሳብ ነው እነ ከማል ገልቹም አይሳካላችሁ ያውሉ ጦር ይዛችሁ ያልተሳካላችሁ ዛሬ ማይክ ይዛችሁ የሚሳካላችሁ መስላችሁ ከሆነ የሆነ የተማመናችሁትን ሰው አደራይተናልና በአመጽ እንገለብጣለን ዝም ያለው 100 ሚሊዮን ውስጥ 10 ሚሊዮን ሜዳ ላይ ወጥቷል ተጫጫም የከፉ ቀን 80 ሚሊዮን ይወጣል የመጨረሻው ቀን 12ኛ ሰዓት ሲደወል ዛሬ 10 ሚሊዮን የተጫጫችሁት 100 ሚሊዮኑ ዝም ነው ያለው ልክ 11ኛው ሰዓት ደውል ሲደወል 100 ሚሊዮኑም ይወጣና ከሚወግነው ጋር ይወግናል እናንተ ስትጨርሱን ቁጭ ብሎ የሚያይ ዜጋ የለም አሮጊቱም አዛውንቱም ሽማግሌም ወጣቱም ያኔ ጎራውን ለይቶ ማን እንደሚያሸንፍ በሜዳ ታውጣላችሁ ግን አይጠቅም ከዚህ አይነት መንገድ ከዚህ አይነት ቀረርቶ ከዚህ አይነት ፉከራና ዛቻ እኔ ካልኩት ሌላ ሐሳብ አይደመጥ ብሎ ማስፈራራ